እኔ አይደለሁም ያልኩት የሐሳቡ ደጋፊ ነኝ። እሺ ያለው እንግሊዛዊው የቢዝነስ ትልቅ የቢዝነስ ማን ነው ቡኪንግሃም ይባላል፣ ማርከስ ቡኪንግሃም ይባላል። እሱ ሰራተኛ ስራን አይደለም የሚለቀው መጥፎ የሆኑ ወይም አላግባብ የሚያሰሩ ማኔጅመንቱና ሊደርሺፖችን ነው ይላል። ምን ለማለት ተፈልጎ ነው? ሰራተኛ ስራው ላይ እየሰራ ባለበት ሰዓት ቫልዩድ እንደሆነ ማሰብ አለበት። አቅም እንዳለው ስራው እሱ እንደሚያስፈልገው እንዲሰማው ማድረግ አለበት ሊደርሺፑ ወይም ማኔጅመንቱ። ምንም ጥቅም እንደሌለው እያሰብሽው ሰራተኛ እንዴት ይሰራል? እንዳልኩሽ የሰው ልጅ ኃይል ካለው ስሜት ጋር ነው የተፈጠረው። ስለዚህ ጥቅም የለህም እዛ ቦታ ላይ የምሰራው ቦታ ላይ ያንተ ቦታ ጥቅም የለህም እያልሽው እንዴት ሊሰራ ይችላል? አይሰራም እኮ ሀብት ነው። ሌሎችን ሪሶርሶችን ኦፕሬት የሚያደርግ ነው የሰው ልጅ። እሱ እንደዛ ካራሽው ኤፊሽንሲን እንዳታስበው አይሆንም። ኤፊሽንሲ አይመጣም። ኤፊሽንሲ ከሌለ ፕሮዳክቲቪቲ አይመጣም። ስለምንድን ነው ስለ ፕሮፊት እንዴት እናስባለን ያለ ኤፊሽንሲ ያለ ፕሮዳክቲቪቲ? ስለዚህ ሰፖርቲቭ እንደሆነ ማሰብ አለበት ሰራተኛ ስራውን ላይ እንዲያግዝ የእሱ አስተዋጽኦ እንዳለበት እንዳስብ ማድረግ አለበት። አንዳንድ ማኔጅመንቱና ሊደርሺፖች እንደዛ አያረጉም። በጣም አግሬሲቭ የሆነ ወርክ ካልቸር ክሬት ያደርጋሉ። ሰራተኛን ኤክስፔንስ የማድረግ ሶሳይቲን ኤክስፔንስ የሚያደርግ ከዛ ለነሱ ለአንድ ሰው ለቤተሰባቸው እንኳን ለአንድ ሰው ጥቅም ብቻ የሚያደርግ የስራ ሂደት፣ የስራ ካልቸር፣ የስራ ፕሮሰስ ያ ነው ባድ ማኔጅመንት ሲያለው እሱ። እንደውም እኔ ትቼው ነው እንጂ ባድ ማኔጅመንት ብቻ አይደሉም፣ ዲዛስተርስ ናቸው፣ አጥፊ ናቸው። ኦርጋናይዜሽኑንም ሶሳይቲ ማህበረሰቡን የሚያጠፉ ናቸው ነው ጭራሽ የሚለው ዳር ዲዛስተርስ። ስለዚህ ሰራተኛ እንደሚያድግ መሰማት አለበት። ሲሰራ የሰራ ማግኘት አለበት። ፕሮሞሽን መኖር አለበት። ያልሰራ ደግሞ አልሰራ። ግን አቅም ያለው ሰራተኛ እንዲወጣ ያደርጋሉ። ያልሰራው ደግሞ እኮ ስልጠና ቅድም እንዳልከው ስልጠና እየሰጠ ያበቃዋል ማለት ነው። ቆንጆ ማኔጀር ከሆነ ግን እነሱ እንደዛ አንዳንዶች ነው፣ ሁሉም አይደለም። እንደዛ አይነት ማኔጅመንቶች ግን አሉ፣ እንደዛ አይነት ሊደሮች አሉ። ዳን ጥሩ ሰራተኛ ይወጣል፣ ጥሩ ያልሆነ ሰራተኛ ወደ ምን ያርጋል ማለት ነው? ወደ ማኔጅመንቱና ወደ ሊደርሺፕ ያርጋል። ዳን እሱ ምንድነው የሚሰራው? ያንኑ ነው መልሶ የሚያመጣው። ከላይ ያለው ከተበላሸ ምንም ነገር ታች ላይ ጥሩ ሊኖር አይችልም። ስለዚህ ያ መስተካከል አለበት። ለምሳሌ ያክል ኡበር የሚባል ካምፓኒ አለ አሜሪካ ውስጥ፣ የራይድ አሁን ኢትዮጵያ ለራይድ አይነት አገልግሎት የሚሰጥ ነው። የፎርመር ሲኢኦ በጣም ስራ ቦታ ላይ ሃራስመንትን የሚያደርግ በጣም እንደዚህ ያልኩሽ በጣም አግሬሲቭ የሆነ ወርክ ካልቸር ሰራተኛን ላይ በጣም የሚያሰቃይ ሲኢኦ ነበረ። ኡበር ቶታሊ ወደቀ፣ ከሰረ። ዳን ምንድን ነው ያደረገውት? እሱን አስወጡ፣ ሊደርሺፑን ቀየሩት፣ ስታይሉ ተቀየረ። አሁን በጣም ዳይቨርሲፋይድ የሆነ ሰርቪሶችን የሚሰጥ ካምፓኒ ሆኗል ተመልሶ ማለት። ሬዚሊየንት የሚባለው ይሄ ነው።